ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ በብዙ ሺህ የሚቆጠሩ ወገኖቻችን መኖሪያ ወደ ሆነችው ሳውዲ አረቢያ እንወስዳችኋለን። ሳውዲ አረቢያ ለብዙ ኢትዮጵያውያን የህልም መድረሻ፣ ለብዙዎች ደግሞ የእንባ እና የፈተና ምድር ናት። በዚህ ቪዲዮ በሳዑዲ የሚኖሩ ኢትዮጵያውያን የዕለት ተዕለት ኑሮ ምን ይመስላል፣ የኢኮኖሚ ጥቅሙ፣ ማህበራዊ ፈተናውስ፣ ህጋዊና ህገወጥ ስደትስ ያስከተለው ተጽዕኖ ምንድን ነው የሚሉት ነጥቦችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ወደ ሳዑዲ የሚደረግ ጉዞ በሁለት ይከፈላል። አንደኛው በኤጀንሲ በኩል የሚደረግ ህጋዊ ጉዞ ሲሆን፣ ሁለተኛው ደግሞ በየመን በኩል የሚደረግ እጅግ አደገኛ ህገወጥ የየብስ ጉዞ ነው። በህጋዊ መንገድ አብዛኛውን ጊዜ ለቤት ሰራተኞች የሚሰጥ ቪዛ ሲሆን፣ ይህም የራሱ የሆነ የደሞዝ ስምምነትና ጥበቃ አለው። በሌላኛው በኩል ደግሞ በህገወጥ መንገድ በሺዎች የሚቆጠሩ ወጣቶች በየመን በረሃ አቋርጠው ህይወታቸውን ለሞትና ለስቃይ አሳልፈው በመስጠት ሳውዲ ይገባሉ። እነዚህ ወገኖች ሳውዲ ከገቡ በኋላ ያለ ኢቃማ የመኖሪያ ፍቃድ ስለሚኖሩ የፖሊስ አደንና የእስር ስጋት የሁልጊዜ ጠላታቸው ነው። የሳዑዲ ኑሮ እንደ ስራው አይነት ይለያያል። የቤት ሰራተኞች አብዛኞቹ እህቶቻችን በቤት ሰራተኝነት ተቀጥረው ይሰራሉ። አንዳንዶቹ ጥሩ ቤተሰብ ገጥሟቸው ራሳቸውንና ቤተሰባቸውን ሲረዱ፣ ሌሎች ግን የሰብአዊ መብት ጥሰት፣ የደሞዝ መከልከልና ከልክ ያለፈ ስራ ይገጥማቸዋል። ሌላው በጉልበት ስራ፣ ወንዶች በኮንስትራክሽን፣ በግመል እረኝነት፣ በእርሻ ስራዎች ላይ ይሰማራሉ። በተለይ በእርሻና በበረሃ የሚሰሩ ወገኖች ከከፍተኛ ሙቀትና ከብቸኝነት ጋር ይታገላሉ። ሌላኛው በንግድ ስራ ለረጅም ጊዜ የቆዩና የመኖሪያ ፍቃድ ያላቸው ኢትዮጵያውያን የራሳቸውን ሱቆች፣ ምግብ ቤቶች ከፍተው የሚኖሩበት ሁኔታም አለ። ሳዑዲ ውስጥ ኢትዮጵያዊነት አይጠፋም። በበዓላት ወቅት፣ በሰርግ፣ በደስታ ጊዜያት ወገኖቻችን ተሰባስበው ቡናቸውን እያፈሉ ባህላዊ ምግባቸውን እየበሉ ናፍቆታቸውን ይወጣሉ። ጅዳ፣ ሪያድ እና ደማም ያሉ አንዳንድ ሰፈሮች የኢትዮጵያ ከተሞች ይመስላሉ። ነገር ግን ስጋቱ ሁሌም አለ። ተፍትሽ ወይም የፖሊስ ፍተሻ ሲኖር እነዚህ ማህበራዊ ስብሰባዎች ይቋረጣሉ። ሁሉም ወደ መሸሸጊያው ይሮጣል። በአሁኑ ወቅት የሳዑዲ መንግስት ህገወጥ ነዋሪዎችን ወደ ሀገራቸው ለመመለስ እያደረገ ያለው ዘመቻ በወገኖቻችን ላይ ከፍተኛ ጫና ፈጥሯል። በሺዎች የሚቆጠሩ ኢትዮጵያውያን በእስር ቤቶች ውስጥ ይገኛሉ። የእስር ቤቶች መጨናነቅ፣ የምግብና የሕክምና እጥረት ዋነኛ ቅሬታዎች ናቸው። የኢትዮጵያ መንግስት ዜጎቹን ለመመለስ ጥረት ቢያደርግም የተመላሾች ቁጥር ከፍተኛ መሆን ሂደቱን አስቸጋሪ አድርጎታል። በአጠቃላይ የሳዑዲ ኑሮ ለታታሪዎች የገቢ ምንጭ ቢሆንም ዋጋው ግን ከባድ ነው። ለሚሄዱ ሰዎች ምክር በተቻለ መጠን በህጋዊ መንገድ ብቻ መጓዝ። ህገወጥ መንገድ ለሞትና ለአካል ጉዳት ይዳርጋል። እዛ ላሉ ወገኖቻችን የሀገሪቱን ህግ ማክበርና ራስን ከችግር መጠበቅ ወሳኝ ነው። ኢትዮጵያውያን ወገኖቻችን በሄዱበት ሁሉ ሰላማቸው ይጠበቅ፣ በስደት ያሰቡትን አሳክተው በሰላም ለሀገራቸው ያብቃቸው እያልን የዛሬውን ቪዲዮአችንን እዚህ ላይ እንጨርሳለን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ በሌላ ርዕስ እስክንገናኝ ቸር ሰንብቱ።